ኢሬቻ ገለታ ወይም ምስጋና ማለት ነው። የኦሮሞ ማህበረሰብ ለዋቅ ወይም ደግሞ ለአምላክ ገለታና ምስጋና ለማቅረብ በአብሮነት ይሰባሰባል። የኢሬቻ በዓል የተለያየ ትርጓሜ ያለው በሐረርጌ ወይም በአፍረንቀሎ አካባቢ ደራራ የሚል ትርጓሜ ሲኖረው በቱለማ ኦሮሞዎች ዘንድ ደግሞ ኢሬቻ የሚል ስያሜ ያለው በአንዳንድ ቦታዎች ደግሞ ኢሬሳ እየተባለ በተለያየ መልኩ በሐይቅ ዳርቻና በተራራዎች ጉብታ ላይ የሚከበር የሀገር ሀብት ነው። Romonto rufaya, fayam paparete.